ዲስትሪክት ቢ13 በአመፀኞች የተሞላ ትምህርት ቤት፣ ጤና ጣቢያም ሆነ ፖስታ ቤትን የመሳሰሉ ህዝባዊ አገልግሎት የሌለበት የተጣለ የወንበዶች ዋሻ ሲሆን የተለያዩ የመንግስት ተቋማት አካባቢው ለቀው ወጥተዋል። እዚህ አካባቢ የቀረው አንድ ፖሊስ ጣቢያም ለዓመታት በዱርዬዎች አሳሩን ሲበላ ከቆየ በኋላ መሮት ለማንም ሳይናገር ጨርቁን ሰብስቦ ከአካባቢው ሽልክ ብሎ ለመጥፋት ዝግጅት ላይ ይገኛል። ይህ ቦታ ለማፊያዎችም ሆነ ለእጽ አዘዋዋሪዎች፣ ለትላልቆችም ሆነ ለተራ ዱርዬዎች መንግስት ምን አገባኝ ብሎ የተወው አካባቢ በመሆኑ እንደፈለጉ የሚፈነጩበት ገነታቸው ነው። መንግስትም ከውጭ ያሉትን ሰላማዊ ሰዎች ከነዚህ በካይ ሰዎች ለመታደግ ሲሉ ያደረጉት ነገር ቢኖር ትልቅ ግንብ ሰርተው በማጠር እነዚህን ሁለት የተለያዩ ዓለማት መለያየት ብቻ ነበር። ምንም እንኳን ስፍራው በጥይትና በአደንዛዥ ሽታ የተሞላ ቢሆንም ከእነሱ ጋር የማይነካካ ንጹህ ነፍስ የያዘ አንድ ሰው እዚሁ ሰፈር ይኖራል። ይህ ሰው ሌቶ ይባላል። ሌቶ ሁልጊዜም ለፍትህ የሚቆም ወጣት፣ በህገ ወጥ ዕቃዎች ንግድ ውስጥ የማይሳተፍና በተቃራኒው እዚህ አካባቢ ሞትን ለሚያሰራጩ ትላልቅ አዘዋዋሪዎች የቀን ቅዠት ሆኖባቸዋል። አንድ ቀን ግዙፉ ኬቱ ሌቶን ፍለጋ በቀጥታ ወደ ህንፃው ይመጣል። የሌቶ ሁለት ታማኝ ጓደኞቹ ወዲያው መሳሪያቸውን መዘው በቀጥታ ወደ ኬቱ ግንባር ያነጣጥራሉ። ኬቱ ግን ተረጋግቶ በንቀት ፈገግታ እያሳየ እናንተ በረሮች ማን እንደሆንኩ ታውቃላችሁ እያለ በመንጎራደድ ወዲያው በመብረቅ ብልጭታ የሊዮን ጥበቃዎች ጸጥ ያደርጋቸዋል። ኬቱ ወደዚህ የመጣበትን ምክንያት ስንመለከት ሌቶ ያለቃቸውን የታሃን 20 ኪሎ የሚሆን እጽ ይዞበት ቢዝነሱን ስላበላሸበት መሬት የለሹን የቀኝ መሳሪያ የሆነውን ኬቱን ንብረቱን እንዲያስመልስ ነበር የላከው። ኬቱም ጋርዶቹን በመላክ የሌቶን ህንፃ እንዲወሩት ያደርጋቸዋል። ሌቶም የጥይቶቹን ድምፅ ከውጭ እንደሰማ ነገሮች ይበልጥ ከመወሳሰባቸው በፊት አደንዛዥ እጾቹን ለማስወገድ ይጣደፋል። እጾቹን ቀዳዶ ገንዳ ውስጥ በመበተንና ውሃና አልኮል እየደፋበት የቻለውን ያህል ካበለሻሸው በኋላ ዝግጁ ሆኖ ከውጭ የሚመጡትን ወንበዴዎች ይጠባበቃል። ኬቱም በህይወት ስለሚፈልጉት እንዳይተኩሱበት ከነገራቸው በኋላ ጋርዶቹ ወደ በሩ ሲጠጉ ሌቶ በሩን እንደ በሬ በመገንጠል እንደ ብራብሮ እየበረረ እንደ ፈንጣም እየዘለለ በሰዎች ላይ እየተረማመደ አፋቸውን በሚያስከፍት ቅልጥፍና ከህንፃው ይወጣል። ከህንፃ ወደ ህንፃ ከጣሪያ ወደ ጣሪያ እየዘለለ አጥንት አልባ ይመስል ይሽለኮለኳል። እንደሱ ለመዝለል የሞከሩት ሁሉ አሳዛኝ ዕጣ እየገጠማቸው አውቆ ይሁን እንጃ እንደ ቆቅ ጸዶ ማሳደድ ካጫወታቸው በኋላ በመጨረሻም ከእጃቸው ያመልጣል። ኬቱም ያን ሁሉ ዱርዬ ሰብስቦ ቢሄድም አጥንት አልባ በሚመስለው ሰውነት እየተሽለከለከ ባስቸገረው ሌቶ ተዋርዶ በመጨረሻም በባዶ እጁ ተመልሶ አለቃው ታሃ ምን ሊያደርገው እንደሚችል በመጠባበቅ በስጋት ፊቱ ገርጥቶ ታሃ ፊት ይቆማል። ሚሊዮን ዩሮዎችን የከሰረው ታሃ በንዴት በሽቆ በተልዕኮ ለተሳተፉት ጋርዶቹ በሙሉ አንዳንድ ጥይቶችን ሸልሞ ጸጥ ካደረጋቸው በኋላ መጨረሻ ላይ የቀረው ኬቱ ህይወቱን የሚታደግለትን አንድ መላ ያቀርብለታል። ሌቶ ሎላ የምትባል ታናሽ እህት እንዳለችውና እሷን አግቶ ካመጣት ለእህቱ ስል ራሱ ሌቶ በእጃቸው እንደሚገባ ሲነግረው በዚህ ጊዜ ካሳፈርከኝ ግን አስከሬን እንኳን እንደማይገኝ ወቅ ብሎት ይምረዋል። ኬቱ ወዲያውኑ ሰዎቹን ይዞ ሎላ ወደምትሰራበት ሱፐርማርኬት ሄድና በቀን ብርሃን ሎላን በድፍረት ይጠልፋታል። ይህንን የተመለከቱትም ሁሉ የተለመደ ነገር በመሆኑ ዝም ሲሉ በዙሪያ ያሉት ፖሊሶች እንኳ ከአበዱ ንቦች ጋር ማን ይነካካል በማለት ባላየ ላሽላሉ። ኬቱ ልጅቷን በቀጥታ ወደ ድርጅቱ ዋና መስሪያ ቤት ወሰዳት። እዚያም የጥበቃ ስርዓቱ በጣም የተጠናከረ በመሆኑ ዝንብ እንኳን ለመግባት ይቸገር ነበር። እዚህ በግልጽ ህገወጥ ዕቃዎችን ያመርቱ እና ያከፋፍሉ ነበር። ያለምንም ማመንታት እንደ ዕለት ተዕለት ተግባር አድርገውም ይቆጥሩታል። ወደ ውስጥ እየገቡ በሄዱ ቁጥር ታሃ ስልጣኑን ለመጠበቅ ማንኛውንም ነገር ለማድረግ ዝግጁ የሆኑ ታዋቂ ገዳዮችን ቡድን እንደሚያሳድግ ይበልጥ ግልጽ እየሆነልን ይሄዳል። ከኬቱ ጋር ሳለች ሎላ እነዚያ ጎረምሶች እየተተናኮሉ ያስቸግሯታል። በዚህም ተናዳ አንዱን ወጠምሻ በጥፊ ትለውና ኬቱም ወደ አለቃው ታሃ እየጎተተ ይወስዳታል። ልክ በዚያን ጊዜ ሌቶን ወደ ወጥመዱ ለመሳብ ሰዎቹን የእህቱን መታገት ዜና እንዲያሰራጩ በመላክ በዚህ ጊዜ ግትሩን ሰው ሌቶን በእርግጥ እንደሚይዘው ይተማመናል። በደስታም እየፈነደቀ ሳለ ነገር ግን እቅዱ ተገላብጦሽ ይሆንና ሌቶ ልክ እንደ መብረቅ ከሰማይ ብቅ በማለት ጣሪያውን ንድሎ ይወርድና አጋች የነበረውን ታሃን መልሶ ታጋሽ በማድረግ አንገቱ ላይ ብላዋ ይደግናል። አለቃውን በእጁ ይዞ
ሊዮ እና እህቱ በመቶዎች የሚቆጠሩ ጠመንጃዎች በቀጥታ ወደ እነርሱ እያነጣጠሩባቸው ቢሆንም እንኳ በልበ ሙሉነት ቤቱን ለቀው መውጣት ይጀምራሉ። በመውጣት ላይ ሳሉ ቀደም ሲል ሎላን ያስቸግራት የነበረውን እብሪተኛውን ራሰ በራ ሰውዬ አግኝታ ሎላ የማይረሳ ትምህርት ሰጠዋለች። ምንድነው? ያው የምታዩትን ነገር አውልቃ አፉ ውስጥ ከታ በማሳኘክ ትበቀለውና እጅግ ታዋርደዋለች። አጋጣሚው የሰመረላቸው ወንድምና እህት ከበባውን በተሳካ ሁኔታ አምልጠው ታሃን መኪና ውስጥ አስገብተው በቀጥታ በቅርቡ ለመዘጋት እየተዘጋጀ ወዳለው ወደ ፖሊስ ጣቢያ ያመራሉ። ልክ እንዳውሎ ነፋስ የሚዘንበው ጥይት ቢኖርም ሌቶ ታሃን ወደ ጣቢያው እየጎተተ ለኢንስፔክተሩ ከ5 ኪሎ ግራም ህገወጥ እጽ ጋር እንደ ማስረጃ ያቀርበዋል። ሆኖም የታሃ ሰዎች ፖሊስ ጣቢያውን እንደ ጉንዳን የወሩትና ፖሊሶቹ በውጥረት ተጨናንቀው ለፈነዱ ይደርሳሉ። ጣቢያውን በሙሉ ያወድማሉ ብሎ በመፍራት ኢንስፔክተሩ ታሃን ከመያዝ ይልቅ ሌቶን በማሰር በማይታመን ሁኔታ የቦቅቧቃ ውሳኔ ይወስናል። የበለጠ የሚያሳዝነው ደግሞ ታሃ በእርጋታ እጆቹን መልሶ ወሰደና ሎላን በሁሉም ሰው ፊት ጎትቶ ይወስዳታል። ሌቶ ይህንን የበሰበሰ ማህበረሰብ በምሬት የተመለከተ በንዴት ቢያብድም ቁጣውን ከመዋጥ በስተቀር ምንም ማድረግ አልቻለም። ኢንስፔክተሩም በከፊል አዝኖ ሌቶን ይቅርታ ጠይቀዋል። ጡረታ ለመውጣት እንደተቃረበ እና ተጨማሪ ችግር እንደማይፈልግ ቢናገርም ነገር ግን ለሌቶ ይህ ፈሪነት ብቻ ነበርና ኢንስፔክተሩ ወደ እሱ ሲጠጋ አንገቱን በብረት በሮች ውስጥ አስገብቶ ቆልፎ በመያዝ እዚያው ጸጥ ያደርገዋል። ቀጥሎስ ምን ተፈጠረ? ፊልሙን ወደዳችሁ? ከወደዳችሁ ይህን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እና ሼር በማድረግ ኮሜንት ሴክሽን ላይ ፓርት 2 ይሰራ ብላችሁ ጻፉ። ቀጣዩን ያበደ ክፍል ይዤላችሁ የሚመጣ ይሆናል።